የመካ መስጂድ አልሐረም ምንጣፎች መቼ እንደተመረቱ መቼ እንደታጠቡ መቼ መታጠብ እንዳለባቸው የት ጋር እንደሚነጠፉ ይታወቃል። ከሐረም ደጃፎች ቅኝታችን እንደቀጠለ ነው። ዛሬ ስለ መካ ሐረም ምንጣፎች ላወጋችሁ ነው። በመካ መስጂድ አልሐረም እንግዲህ ሰግዳችሁ የምታውቁ ከሆነ ሽታ የላቸውም፣ ቆሻሻ አታገኙም፣ አቧራም አታገኙም። ዩኒክ ባህሪያቸው ደግሞ እነዚህ ምንጣፎች በቀን 3 ጊዜ ይጸዳሉ። በቫኪዩም ክሊነር በቀን 3 ጊዜ ጽዳታቸው ይጠብቅላቸዋል። ከዚያ ውጭ በሚቆሽሹበት ሰዓት ደግሞ በኮዳቸው አማካኝነት ውስጣቸው የተቀበረ ቺፕ አለ። በዛ ቺፕ ላይ መረጃው አለ፣ የት እንደሚገኝ ይታወቃል ምንጣፉ። በዚያ መሰረት ምንጣፉ ተነስቶ ትጥበት ይከናወንለታል፣ አቧራው ይጸዳል። በሳሙና በተዘጋጀ ሳሙና ማለት ነው። ጽዳት ባለው ሁኔታ ይታጠባል። በሰዓት ከ70 እስከ 80 ምንጣፎችን የማጠብ አቅም ባለው ፋብሪካ ነው ይሄ የሚከናወነው። ታጥቦ ተጸድቶ እንደገና የሮዝ አበባ ሽታ ያለው ውሃ ተረጭቶባቸው ጽዳታቸው ተጠብቆ ተመልሰው ወደ ሐረም ይመጣሉ። ከዚያ በኋላ እነዛ በቦታቸው ይነጠፋሉ። ዝም ብሎ አይደለም እንደተገኘ አይነጠፍም። ቦታቸው ዲዛይን የተደረገላቸው ነው። እዚያ ቦታ ላይ ይነጠፋሉ። አማኞች በተመቻቸ ሁኔታ ሶላታቸውን እንዲያከናውኑ ያግዛል ማለት ነው። የሚገርማችሁ የመካ መስጂድ አልሐረም ምንጣፍን የትም አታገኙትም፣ አይሸጥም፣ አይለወጥም። ከዚያ ውጭ ደግሞ በዲዛይኑ ልዩ ነው። ሌላ ቦታ የምታገኙት ዲዛይን አይደለም። ከለሩም ራሱ የሐረም መስጂድ ምንጣፍን ማንም ሰው አይቶ ያውቀዋል። እንግዲህ የሐረም መስጂድን ለመለየት የሚያስችል ነው ማለት ነው። የመካ መስጂድ አልሐረም ምንጣፎች ቢቀጣጠሉ እስከ 100 ኪሎ ሜትር ሊረዝሙ እንደሚችሉ የሚያሳይ መረጃ አንብቤ ለራሴ ተገርም ያለሁኝ። ለማንኛውም አላህ Subhanahu Wa Ta'ala መልካም ስራቸውን አሁንም ይቀበላቸው። መካ ሐረም ዙሪያ የምናደርገው ቅኝት እንደቀጠለ ነው። የዛሬው ይህንን ይመስላል። ላይክ እና ሼር አይረሳ፣ ፎሎውም አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።